በእናትሽ አንድ ጊዜ አግኝ፣ አንድ ጊዜ እናውራ፣ አንድ 5 ደቂቃ አውርተን በቃ እንለያያለን። ናፍቀሽኛል፣ ላይሽ ስለፈለኩ ነው። ችግር የለም በቃ ነገ እንገናኝና እናወራለን ምናምን። አይ ነገ እኔ ያው ሰበብ ትፈጥሪያለሽ፣ አንዳንዴ ደግሞ ነገ እኔ ያው በስራ ጉዳይ ከከተማ ስለምወጣ ነው ትያለሽ፣ የሆነ ነገር ትያለሽ ለማግኘት በጣም ማለት ነው። እኔም አልኩኝ ማለት ነው እኮ በቃ አያስጨንቅም፣ ስትመለስ እንገናኛለን ማለት በቃ እሳት ነዷል ሰውነት የተኛው መሬት ላይ ነው የተኛሁት። እና እኔ መንፈስ ቅዱስ ሲመራኝ ነው መሰለኝ ሞቲቬሽናል ቪዲዮዎችን ከቢሮ 6 ቪዲዮ ጭናልኛለች አልኳችሁም ፍላሽ ላይ። እሱን ቪዲዮ ቴሌቪዥኑ ላይ ሰካውትና መሬት ላይ ተኛሁኝ። ቲቪው ፊት ለፊት መሬት ላይ ነው እኔ ብዙ ጊዜ የምተኛው፣ ወገቤን አይመቸኝም አልጋና። ቪዲዮ ላይ ምን ይላል? አንደኛው ቪዲዮ ህልምህን ተከተል የሚል አነቃቂ ንግግር ነው። እና ሰውየው ምን ይላል? ራስህን ውደድ አለ። ራስህን ውደድ። ሰዎች እወዳለሁ፣ ሰዎች ይወዱኛል ከማለት በፊት መጀመሪያ ራስህን ውደድ። ራስህን መውደድክ በምንድነው የሚገለጸው? ራስህ ላይ ኢንቨስት አድርግ። ምንድነው ኢንቨስት ማድረግ? መጽሐፍ አንብብ፣ ተማር፣ ተመራመር፣ ስፖርት ስራ፣ ከሰዎች ጋር ጥሩ ግንኙነት ይኑር፣ ስራ ላይ ራስህን ለመቀየር ሞክር። ያኔ ትበለጽጋለህ አለ። ኮሙኒኬሽን ያድጋል፣ ገንዘብህ ይጨምራል፣ ስኬት ይመጣል። ያኔ ሳይወዱ በግዳቸው ሰዎች ይወዱሃል። መጀመሪያ ራስህን ውደድ ይላል ሐሳቡ ማለት ነው። ራስን መውደድ የሚገለጸው በምንድነው? ለራስ ጊዜ በመስጠት ነው። ለምሳሌ አንድ የምትወዳትን ሴት፣ አንድ የምትወጂውን ወንድ ለማስደሰት ብለሽ ልብስ ብትገዢለት፣ ጫማ ብትገዢለት፣ መኪና ብትገዢለት ኢንቨስት እያደረግሽ ያለሽው ሌላ ሰው ላይ ነው። እሱን ለማስደሰት ሁሉ ጊዜ ስትደክሚ አንቺ ላይ ምንም ኢንቨስት ካላረግሽ እሱ እያማረበት አንቺ የኮሰስሽ ነው የምትመጪው። ምንም ጥያቄ የለውም። ማን ይፈልጋል የኮሰሰን ሰው? እንዴት ፈርጂበታለሽ እንዴ? እሱ ላይ ማን ይፈልጋል? መጀመሪያ ኢንቨስት ኦን ዩርሰልፍ ላቭ ዩርሰልፍ ይላል ቪዲዮ ማለት ነው። የመጀመሪያው ቪዲዮ ይሄ ነው። ሁለተኛው ይቅርታ፣ ስለ ፎርጊቭነስ ነው። ይቅር ማለትን በምን መሰላችሁ የሚገልጸው? በደለ አለ ሰው። የበደለን ሰውዬ መበቀል ከፈለክ አለ ብቸኛው ትልቁ በቀል እንዳልተፈጠረ መርሳት ነው አለ። እንዴት ብትለኝ እሱ በድሏል። ሲገባ ሲወጣ ያይሃል። ሲገባ ሲወጣ ቂም ይዘህ እያልክ እየተቃጠልክ ምናምን ከሆነ እሱ አንድ ቀን ባይዘው አንዳንድ ሰው ለምሳሌ ክፉ ተናግሮ ረስቶታል። የሆነ በፍቅር ሪሌሽንሺፕም ወንድ አፈቀርኩሽ ምናምን ብሎ ከዛ ከድቶሽ ረስቶታል። እሱ ምንም እንዳልተፈጠረ ማለት ነው። ሴቷም በድላ ከድታ ምናምን አድርጋ እሷ ቆራስቶልኝ ኖርማል ኑሮ እየኖረች ነው። ማነው እየተሰቃየ 1 ዓመት 2 ዓመት ይዞ የሚቀጥለው? የተከዳው ሰው የጅላንፎ ተጎድቶም እንደገና ይዞ ይቆያል ማለት ነው ጉዳቱ። መርፌ አንታው ሰው በጩቤ ቢወጋ ቢነቀል ነው የሚሻለው? 1 ዓመት ጩቤውን ይዘህ ዞር ነው የሚሻለው? ተነቅሎ በቃ መሰፋት ነው አለቀ እኮ አይደል? ሁሌ ጩቤውን ይዘየር ወጋኝ ግን አንተ ግን ቆይ ነው። እና በቀል አለ፣ ትልቁ በቀል አለ ቶክሲክ ነው፣ መርዝ ነው አለ። ቂም መርዝ ስለሆነ እዚህ ውስጥ ተቀምጦ ስራውን ይሰራል አለ። ስራውን ስለሚሰራ እሱን አስወግደ ጥለ ስትረሳቸው ሰዎችን አለ ያንተ ህይወት ይቀጥላል። በቀል ማለት እኮ አንቺ ስትደሰቺ ማየት ነው ለዛ ሰውዬ። እና አንተ እንዴት ራስህን በመጣል ራስህን በመጉዳት ያንን ሰው የምኑን ነው የምትበቀለው አለ? ምን ትበቀል? እንደውም ደስ ነው እንጂ የሚለው you have to change yourself። ያንን ግን የምታደርገው የሚያምርብህ ግን 100% forgive ስታደርገው ነው። forgive and forget ማለት ነው። ይቅር በለውና እርሳው። ሙሉ ለሙሉ አልገባኝም ግን ደስ አለኝ፣ በቃ አሳመነኝ። ግን አንዳንዴ ሳይገባህም ታምናለህ እኮ አይደል? ብታምኑ ባታምኑ እኔ በዚህ ምሽት በጣም ድንቅ ነገር ነው በህይወት የሆነው። ብድግ አልኩና ቆምኩኝ። 6ቱንም ቪዲዮ ጨርሼ ነው ብድግ አልኩና ቆምኩኝ። ከዛ የመጀመሪያ ፎሎ ዩር ድሪም ይላል። ህልምህን ተከተል። ህልም ሲሳካና ትልቅ ሰው ስትሆን ሰዎች ይወዱሃል። ስለዚህ ራስህን ውደድ፣ ራስህ ላይ ኢንቨስት አድርግ። ሁለተኛው ይቅር በልና እርሳቸው የበደሉን ሰዎች። ከዚህ በላይ በቀል የለም ነው። እሸቱ ምን መሆን ነው የምትፈልገው? ኮሜዲያን። ስለዚህ ከዛሬ ጀምሮ ሙሉ ትኩረትና ጊዜህን ኮሜዲ ለመስራት ትሰጣለህ። ጥሩ ኮሜዲያን ትሆናለህ። ትልቅ ደረጃ ትደርሳለህ። ትልቅ መድረክ ላይ ሰዎች እየተጋፉ ያዩሃል። ትልቅ ስቴዲየም ላይ ሰዎች ሞልተው ያንተን ሾው ያያሉ። በጣም የምታምር በጣም የተዋበች ስነ ምግባር ያላት ቆንጆ ላንተ የምትመጥን ታፈቅር የምትንቅ የምታሰቃይ ሳይሆን በየሰዓቱ የምትፈልግ የምታከብር ሚስት እግዚአብሔር ይሰጣል። ግን ሚስት ከህልምህ ቀጥሎ የሚመጣ ነገር ስለሆነ ሴት የሚባል ነገር ፕሮግራም ውስጥ እንዳትከት፣ ስለ ፍቅረኛ እንዳታስብ፣
መጀመሪያ ህልም እስኪሳካ ድረስ ላጤ ሆነ ተዋጋ አልኩና ነገርኩት ለራሴ። ከዛስ ስልኬን ብድግ አደረኩና ከዚህ በፊት ያው 1-6-7 ቼኮች ተዋውቄ ሻይ ቡና ብያቃለሁ ጋብዤ ሞክራለሁ እኮ ነው ተፍተፍላለሁ እንቀሳቀሳለሁ እኮ አይዚ ስራ አልፈታም። ግን በቃ ስንደባበር በሆነ ነገር ስልካቸው ዲሊት ነው ስለምደውል ውስጤ ስለማቅ ዲሊት ነው የሚያደርገው። አሁን ግን አልደውልም። ስለዚህ ለምን ዲሊት አደርገዋለሁ? አላረገውም ይኑር። ግን አልደውልም። እማልደውልላት ስልኳ ስለሌለኝ አይደለም ስለወጣችልኝ ነው። ስለዚህ አልደውልም። አየሁትና ቁጥሩን ዲሊት ሳላረገው እንደማልደውል ለራሴ ነግሬው አስቀምጥኩት። ከዛስ ብታምኑ ባታምኑ ማለት ነው ምንድነው ቆሜ ቀድም ሰውነቴ እሳት ሆኖ ትኩሳት ግለት ነበር ብያችኋለሁ አይደል? ሰፖዚተሪ ወሰድኩ ነው መስለው በረደ ጠፋ። በቃ ሰላም ሆንኩ። በረዶ ቀሰቀስኩኝ ማለት ነው። ሙቀቴ ጠፋ። ከዛስ 5 ደቂቃ አልተገላበጥኩም። ጋደም እንዳልኩ ድብን ያለ እንቅልፍ ወሰደኝ። ጧት ስነሳ በንጹህ አይምሮ ተነሳው። ፊቴን ታጠብኩ። እምትመጥነ እምታከብር እምትወድ ሴት እግዚአብሔር ይሰጣል። መቼ? ጊዜው ሲደርስ። አሁን ጊዜው ምንድነው? ህልምህን የምትከተልበት። ህልም ምንድነው? ትልቅ ተጽዕኖ ፈጣሪ ስታንድ አፕ ኮሜዲያን መሆን። ናይስ። እሺ ሰሞኑን እቅድ አውጥተን ስክሪፕት ትጽፋለህ፣ ስራ ትሰራለህ፣ ትጀምራለህ፣ ሁሉ ነገር ታስተካክላለህ፣ የህይወት መንገድ ይቃናል። በጣም አሪፍ። እሺ ምን እናድርግ? ወደ ስራ እንሂድሽ። ወደ ስራ ሄድኩኝ። ቢሮ ሆኜም ያው የዛን ቀን አልዋሽም 1-3-4 ተፈታትኖኛል ስሜቱ ማለት ነው። ደውል የሚለው ነገር ይመጣብኛል። ልደውል ስል አሁንም ምን ይለኛል? እሸቱ እምትንቅህ እማታከብርህ እማትናፍቅህ እማትፈልግህ ልታገኝ ጭራሽ ፈቃደኛ ያልሆነች በሷ ምክንያት ጨጓራህ እየተቃጠለ ስሜትህ እየተጎዳ እንድትኖር ፈቃደኛ የሆነች ሴት ምን ታደርግልሃለች? ምንም። በቃ ረፋ። እሺ ወደ ስራ። መሸ፣ ነጋ፣ አደረ። በማግስቱ ረስቻት ዋልኩኝ። አንዴ ወይ ሁለቴ አስታውሻት ይሆናል፣ ግን ስለመደወል አይደለም ያሰብኩት፣ ስለዚህ ጉዳይ ነው። ነጋ፣ አደረ፣ ዋለ። ሞቲቬሽናል ቪዲዮዎች ማየት ጀመርኩኝ። ራእይን መቅረጽ ጀመርኩኝ። ስታንድ አፕ ኮሜዲ እንዴት ነው የምሰራው? ምን ባረግ ያዋጣኛል? አዲስ ፍቅረኛ ያስኩኝ ማለት ነው። በቃ ከህልሜ ጋር ፍቅር ጀመርኩኝ። ምን ባረግ ይሻላል? ማናጀር መቅጠር አለብኝ፣ ማሰብ አለብኝ። ቲቪ ላይ የበዓል ቀን እንመለቀው ብዙ ሰው እንዲያይልኝ በነፃም ቢሆን ሰጣቸዋለሁ። ስለዚህ ምን ያስፈልጋል? በነፃ ለመስራት ገንዘብ ያስፈልጋል። ገንዘብ አግኝቼ ሰርቼው ብከስርም ያንን በቲቪ ለቀቄው በነፃ ይታያል፣ ሰው ያቀኛል። ከዛ እንደዚህ ይሆናል፣ እንደዚህ ያረጋለሁ፣ ውጭ ሀገር ቱር አረጋለሁ፣ ስቴዲየም ሙሉ ሰው ያየኛል እኔን አንድ ቀን በህይወቴ። እንደዛ አይነት ሰው ነኝ እኔ። ምን ማለት ጀመርኩኝ? ለራሴ ጊዜ መስጠት ጀመርኩኝ። ራሴ ማዳመጥ ጀመርኩኝ። ከራሴ ጋር ማውራት ጀመርኩኝ። ቢሮ ውስጥ ካሉ ሰዎች ጋር ማየት ጀመርኩኝ። በቃ 6 7 8 9 ቀን ሆነ። በ9ኛው ቀን ደወለች። አሁን ጌሙ ገባኝ ማለት ነው። ገብቷችኋል? እሷ ምን አይነት ጌም ነበር እየተጫወተች የነበረው? ልክ ምንም እንዳልተፈጠረ ማለት ነው። 48 ሰዓት ቀርቅራኝ ስደውል ስልኬን ጥዬ ወጥቼ እኮ ነው እንዴ ምናምን ነው አይደል ጭውቲው። አሁን ጌሙ ገብቶኛል። የእውነት ተቀይሬያለሁ ነው ያወቅኩት አሁን ስደውል ነው። እንዴት በሉኝ። አንቺ በጣም የምትወጂው ሰው የዘጋሽ ያንገበገበሽ ያቃጠለሽ ማለት በጣም ስልኬን ባነሳልኝ የምትዩ ሰው ከደወለ ትወሰወሻለሽ አይደል? የፈለገ ቢሆን አልፈልገው ምናምን እስኪቀርብኝ እሱ አይኑን እንዳላይ ምናምን ቆይ ምናምን ውጭ ወጥተሽ ነው የምታወሪ ሰው እንትን እንዳይ ሼም አይደል? አለ እኮ እንደዛ አላጋጠማችሁ? አነሳው ስልኩን። አንተ በጣም ትገርማለሽ አለች። ከዛ እኔስ እንዴ ምን ነው እንዴት አልኩኝ። እንዲ በጣም እኔ ጉድህን ልይ ብዬ ነው ዝግት ታረገኛል አለች። ወይኔ በእናትሽ ምንም ስራ ፋታ ጠፋኩ። ስራ ፋታ ምን ላርግ በእናትሽ? የመጨረሻ ተጨናንቀን እኮ ነው። ደግሞ አንቺስ ብትሆኛ አደቡይም እንዴ? ምን በጣም ምገርሚ ነሽ። የእሷ ሜዳ ውስጥ ገባው ማለት ነው። የእሷን ጨዋታ መጫወት ጀመርኩ። በጣም ምገር እንደውም ታዝቤሻለሁ አልኩ። ፍቅረኛን እኮ ታዝቤሻለሁ አልኩ። ተቀይሜሻለሁ ነው ተጣልቼሻለሁ ማለት እኔ ያጎቴ ልጅ አልኳት። ታዝቤሻለሁ ግን እንዴት ጠፋሽ ማለት ደነገጠች ልጅቷ። የጠበቀችው እንደድሮ ማለቃቅስ እና የዛን ቀን ስለምናት ተንገብግቢያ ነበር ለመገናኘት። አሁንም ለመገናኘት የምንገበገብ ነው ኤክስፔክቴሽን እሷ። ከዛ በኋላስ
ደህና ነሽ ግን አንቺ? ደህና ነኝ። እንዴት ነህ አንተ? አለሁ ደህና ነኝ። እንዴት ነሽ? ደህና ነኝ። ጠፋ ግን በጣም ኧረ ጠፋሽ አንቺን ብታይ በቃ ይሄን ሰሞን ቀረጻ በጣም ብዙ አለ። ሬዲዮ ላይ ነው የምሰራው። ቀረጻ በጣም ብዙ አለ። ክፍለ ሀገር ምን በቃ በጣም ተጨናንቀናል። ኖርማል ያጎቷ ልጅ ካሁን እሷ የምጠብቀው ምንድን ነው? እንገናኝ እና ደህና ነህ ግን በተረፈ በጣም ደህና ነኝ። አንቺስ እንዴት ነሽ? በጣም ደህና ነኝ። እንዴት ነህ አንተ? እኔ በጣም ደህና ነኝ። አንቺስ ደህና ነሽ? ደህና ነኝ እኔ በጣም ደህና ነህ አንተ? በጣም ደህና ነኝ እኔ። አንቺስ እንዴት ነሽ? አለን በቃ ያው በቃ ቻው። እሺ ይመች። ሰላማዊ መልካም ቀን ይሁንልሽ። ቻው። ድርግም ቴክስት አደረገችልኝ። ገብቷታል። በቃ ተውኩት ነገሩን። ገባችሁ? ዝም ብዬ አውርቻ ሰላም ምናምን ብያ ስዘጋው እልህ ንዴቱ ተገለበጠ ወደ እሷና ምን ብላ ላከችልኝ? እንደዚህ አይነት ሰው አመስለኝም ነበረ ብላ ቴክስት አደረገችልኝ። በሀገር ሰላም ነው። እኔ ምንም ሰላም ብዬ በሰላም ተዘጋው። የግድ እንገናኝ ስላላልኩ ማለት ነው። ስልኬን አነሳው፣ አቀባበልኩ፣ ቴክስቱ ውስጥ ገባው። ከዛ እንደዚህ አይነት ሰው አመስለኝም ነበረ ብላ ቴክስት አድርጋ የለ እኔ ምን ብዬ ነው ቴክስት ያደረኩላት? የጠፋሁት እንዳላስጨንቅሽ ብዬ ነው፣ ሲመችሽ መደወል ትችያለሽ ብዬ ነው። አሁንም ያው ስለደወልሽ ደስ ብሎኛል፣ ወደፊትም እንደዋወላለን ምናምን ብዬ ስሙዝ የሆነ ነገር ቴክስት አደረኩኝ። እልሁ ትኩሳቱ መንጨርጨሩን አሻገርኩት ማለት ነው። ተሻገረ። ክርስቶስ ምስጋና ይድረሰው። በጣም ነው የማመሰግነው ፈጣሪ። ቶክሲክ የሆነ መርዛማ የሆነ ሪሌሽንሺፕ ነበረ። አሁን በሷ በኩል መፈለግ ብቻ፣ በእኔ በኩል መፈለግ ብቻ ነበር መጀመሪያ። አሁን ግን ምናልባት አለመፈለግም አለ የሚለውን ነገር እሷም ፊልም ታሪክ ይመስለኛል። ምክንያቱም ከ9 ቀን በኋላ ደውላ እንገናኝ ሳላት ስቀር እንዳትለኝ ሼም ይዟታል ማለት አለ አይደለ? ይሄ በቃ የመብለጥ ሳይኮሎጂ ነገር ሊኖር ይችላል። አሁን ልክ እችን ክሎዥር ካረኩ በኋላ 100% አይምሮዬ በቃ ዲሊት አደረገ ያን ነገር 100%። ከዚህ በኋላ ለ5 ወር ያህል አልተገናኘንም፣ በስልክም በአካልም ለ5 ወር ያህል ትዝ ብላኛ አልቆየችም፣ አላስታወስኳትም። ቀጥታ ስታንድ አፕ ኮሜዲ ውስጥ ገባሁ፣ ተመሰጥኩኝ። ከዚህ የመጀመሪያውን ስራ ለቀኩ። ዘመነ ፍስሐ፣ የደስታ ዘመን ማለት ነው፣ የፍስሐ ዘመን። ከህዝብ ጋር ሳቀች አብራ። ባሌ ነው ማለት ስችል ከህዝብ ጋር ሳቀች አብራ። ቀጥሎ የት ነበርን ስለቅ የት ነበርኩ አለች። የልጅ ኮሜዲያ እንደሚሆን ማወቅ አልነበረብኝም። የት ነበርኩ እስከ ዛሬ አለች። ነግበኔን ስለቅ ይሄ የኔ ታሪክ ነው አለች። አራተኛው ስራ $1 ሲለቀቅ ወይኔ ጭራሽ ዲያስፖራውን አለች። ከዛ አንድ ቀን እኔ በኪራይ መኪና መንቀሳቀስ ጀመርኩ እና ወደ ቸርችል ጎዳና የሆነ ከርቀት በጣም ፀሐይ እንዴት ነው ማለት ጧት ከቤት ወጥተህ ማለት ነው 1-2 ኪሎ ሜትር በእግር ተጉዘ ቁርስ ሳበላ ከዛ ከ6 ሰዓት እስከ 8 ሰዓት ፀሐይ ቀጥቅጦ እና የሰው ዕዳ ኖሮ በፊት ቸርችል ጎዳና ጋር ፀሐይን በእጇ ይዛ አገኘኋት። ጓደኛዋን ማለት ነው ፀሐይ በቃ በጣም ዲክሪት አድርጓት ከርቀት ከለምኳት ማለት ነው። እንዴት እንደነዳሁት እንዳትጠይቁኝ። ከሆነ ከ500 ሜትር ነው የለየኋት መሰለኝ። ለጠለጥኩት ስሯ እስክደርስ ታክሲ እንዳይቀድመኝ ማለት ነው። እልም ብዬ እንደ ውድድር መኪና ሲት ብዬ ነው ቆምኩት አጠገቡ። ከዛ እህታችን ሊፍት ያው ልውሰድሽ የሚል ሰው አንዳንዴ ይቆም የለ እንደዛ ጎንበስ ስትል እኔ ነኝ ግቢ አልኳት። ገባች። ዱቃለች ማለት ያው ፕራይድ አለ ሼም አለ የተወሰነ ብዙም አጠንም ያው እሷም ፕራይድ አላት እኮ የተወሰነ እኮ እንትን አላት የራሷ ኢጎ አላት። እኔም የራሴ ኢጎ አለኝ። መስታወቴን ጠቃ 45 እጄን ወቃሽ እንደዚህ ልነዳ ነበረ ታውቃለህ። መኪና እንደዚህ መንዳት አማርኛ እዛ ቀን እንደዚህ ያው የኪራይ መሆኑ ማን ያውቃል? ማን ይናገራል? የኪራይ መሆኑ ማን ይነግርብኛል? አባቴ ሊብሬ የለ መኪና ውስጥ 45 አድርጌ ቪትስ ነች። ከዛ ወዴት ነሽ አልኳት። እዚህ ፒያሳ እንትን ጋር እቃ አምጪት ብዬ ተልኬ ዋለች። በጣም ፈለኝ ትምህርት እንዴት ነው? አሪፍ ሁሉ ሰላም ነው። ሁሉ አማን ያው ከቸርችል ፒያሳ ቅርብ ነው። ጠጋ አድርጌ ስትወጥ ሰላም በቃ መልካም ቀን ምናምን ብያት ነዳሁት ማለት ነው። የዚህ ቀን ምን ገባኝ? በጣም አድቫንቴጅስ ጥቅምን ፈላጊ
ዛሬን የሚያይ ሰው አለ በወንድም በሴት ዛሬን ነው የሚያይ ዛሬን ያይሽና የሆነ ነገር እንትን ካለ ከጎደለሽ ነገ የሚያልፍልሽ ማይመስለው ሰው አለ ነገ የምታገኝ ነገ የምትቀየሪ ነገ የሚያምርብሽ ማይመስለው ሰው አለ ነገ የቤተሰብሽ ችግር የማይፈታ ነገ አንቺ በሁለት እግርሽ ቆመሽ እንደማትሄጂ የሚያስብ ሰው አለ መኪና ይዤ ያለው 45 ኮሜዲ ዝነኛ ምናምን መታለች የሆነ ቅባት ነገር ምናምን መጋበዣ አላጣማውን ያኔ የጨላ ጥረት ነው ቤት ነው የሚለው አሁን ጥሩ ቦታው ሲጀ ምሳባፉ ማድረግ ይቻላል ግን በጣም የሚገርማችሁ ነገር አልፈልኩም ስልክ ስትደርስ አውረ በዚሁ ሻይ ቡና እንበላ ምናምን ወይ ስትወጪ ሲጨርሽ ሊጠብቅሽናል ወሰድሻ ማታ ላግኝሻ ምናምን ይቻላል ፍጹም እንደቆረጠልኝ ያወቅኩት የዛቀን አልፈልኩም በቃ ማለት ምክንያቱም እኔ ወደ ጉዳይ መሄድ ነው የፈለኩት እንደ አንድ እንደማቃት ሰው ነው የቆጠርኩት በኋላ ሳስበው እኔና እሱ አብረን የምንሄድ ሰዎች አልነበረም በብዙ ነገር ከዛስ ቀጠለ ስታንድ አፕ ከፍታው መጣ አንድ ቀን ቴክስት ደረሰኝ ይሄ ሪል ነው የምነግራችሁ ነገር ጨምሬ ቀንሽ ያለው በልጅነት አስተሳሰብ ስጃጃል ምርጥ ሰው ነው ያጣሁት አሁን ምን ልላችሁ ነው 100% መተው ማለት ነው ምን አረገኝ እኔ ህልሜ እንድከተል አይደለም በህልሜ የኪራይም ብትሆን ቪትስ ያስኩኝ ቪትስ የልጄ 45 በብቴ ንፋስ ያስመታው ነው የተገናኘው ገብቷችኋል ለአንድ አፍቃሪ ነው አሁን እንግዲህ ምነግረው ነገር ለወንዶችም ለሴቶችም በፍቅር ከተከዳሽ የከዳሽን ሰው ምትበቀዩ ተሽለሽ በመገኘት ብቻና ብቻ አምሮብሽ በመገኘት ብቻና ብቻ ነው በርዘግተሽ በማልቀስ አይደለም በርዘግተሽ በማልቀስ አሸናፊ ያርግሽ ነው ምንም ጥያቄ የለው በመብት ውስጥ ነው ፍቅር ያለው ፍቅር ግዴታ ውስጥ የለም እኔ በግዴታ ከሆነ ሞድ ፍቅር ነው ስለምታስፈራሪኝ አብሬሽ በሆን ፍቅር ነው ብር ስላለሽ አብሬሽ በሆን ፍቅር ነው አይደለም ሰው በመብቱ መብት ሰተሹ ካልደወለ አንቺ ምንም ሳትዩ ፈልጎ መጥቶ አጠገብሽ ሆኖ ካላዋራሽ ደባል ነው ፍቅረኛ አይደለም ስለዚህ ከነ መብቱ ትተዩና አንቺ ህልምሽን ትከተያለሽ ማለት ነው follow your dream በርበሬ መሸጥ ይሁን ቆሎ መቁላት ይሁን ውሃ መቅዳት ይሁን ጭቃ መለጠፍ ይሁን just follow your dream ስላለቀሽ ስላዘንሽ ስላጎነበሽ ስለወደቅሽ ተጨማሪ ሐዘን ትኩረት ያረግንበት ነገር ያድጋል በህይወት ተኩላና በግ ቢኖርሽ ለተኩላው ስጋ ለበጉ ሳር ስትመግቢው ስለበላ ያድጋል ለተኩላው ስጋ መስጠቱን ትተሽ ሁለት ቡችላ አንድ ቡችላ ተኩላና አንድ ግልገል በግ ቢኖር ለተኩላው ስጋ መስጠቱን ትተሽ ለበጉ ሳር ሁሉ ጊዜ ብትሰጪው የቱ ነው በደም ፋፍቶ የሚያድገው በጉ ነው አይደል ለምን ያበላሽው ነው የሚያድገው ለበጉ ሳር መስጠት ትተሽ ለተኩላው ሁሉ ጊዜ ስጋ ብትሰጪው የቱ ነው የሚያድገው ተኩላው ነው የሚያድገው ስለዚህ ተኩላውን ከሆነ ያሳደግሽው ሲያድግ ይበላሻል በጉን ከሆነ ያሳደግሽው ሲያድግ ትበይዋለሽ ያሳደግሽው ነው የምትበይው እናትዬ ፎከስ አድርገሽ ትኩረት ሰጥተሽ የምታሳድጊው ምን ነው ጥላቻን ከሆነ የምታሳድጊው ጥላቻው ሲያድግ ይበላሻል ቂምን ካሳደግሽ ቂሙ ሲያድግ ይበላሻል ክፋት ከሆነ ያሳደግሽው ክፋት ይበላሻል ህልምሽን ከሆነ ያሳደግሽው ህልምሽ ያበላሻል እና ከይቅርታ በላይ በቀል የለም ህልምን ከመከተል በላይ መጽናኛና ተስፋ ደስታ የለም ተከድቻ ቃለው ግን አሁን በመከዳት ደስተኛ ነኝ ምክንያቱም አሁን ሳስበው ያ ግንኙነት አይመጥነኝም አይገባኝም ነበር የሚመጥናችሁና የሚገባችሁ እስኪሰጣችሁ ድረስ ልትከዱ ትችላላችሁ ከርቶ ሲሄድ ጨርቅ ያርግለት አምኖ ሲመጣም መቀበል እና ሰው በባህሪው ሲፈቀር ነው የሚያምርበት በቃ አሁን መጨረሻ ላይ የምነግራችሁ ነገር ምንድነው ሰው በባህሪው ሲፈቀር ነው የሚያምርበት ሁሉም ሰው ደግሞ እንዲፈቀር ነው የተፈጠረው ምክንያቱም አዳም ሔዋን ተፈጥራለታለች አይደል ሔዋን እንድታፈቅረው ሔዋንን ደግሞ አዳም እንዲያፈቅራት ልንፈቀር ነው የተፈጠርነውና አንድ ሰው አቢዩዝ የሚያደርግሽ ከሆነ ስልክ ማነሳ ሲደውልለት የሚለጠጥ ምናምን ከሆነ አንቺ እንደዛ አቢዩዝ ልትደረጊ አይደለም የተፈጠርሽው በቃ ማወቅ ያለብሽ ልትፈቀሪ እንክብካቤ ሊደረግልሽ ስለሆነ የተፈጠርሽው የመጨረሻ ግልጹ ነገር ምንድነው እሱ ትክክለኛው ሰው አይደለም በቃ he is not the right person ትክክለኛው ሰው ከሆነ ለምኖ ይመጣል አንቺ ቁሚ ቀና በይ ህልምሽን ተከታይ ሰው ሆኚ ይመርብሽ ላንቺ ያለው ከሆነ ለምኖ ይመጣል ካልሆነም ትክክለኛው ሰው ህይወት ይሰጥሻል ስለዚህ
በሪሌሽንሺፕ ውስጥ በመከዳት ውስጥ ምናምን ከመሰበር ይልቅ መጠገኛ ቀና መባያ ይሄ የመስፈንጠሪያ ምክንያት አርጋችሁት ወደ ህልማችሁ እንድትደርሱ እመኝላችኋለሁ። የዛሬው አነቃቂ ንግግራችን በዚህ ያበቃል። ይሄ ትክክለኛ የኔ ገጠመኝና ታሪክ ነው።